ነገር ካላችሁ ሁሉ የተሟላበት ቤት በቃ። ስለዚህ ሁለት ወንበር ይዘሽልኝ። ኢቨን እኔ ከእሷ ጋር ተጣልቼ ነበር 200 ሺህ ብር ስላስለሆነብን ዛሬ ብቻ አውራት ብዬ ነው። ችግር ወንበር ነው የፈለግሽው? ወንበር ሶስት ነው? አይ ሁለት ወንበር ለአንቺ እና ለእሱ። ህይወት ይመስላል የሚታሰረው ማን ነው ማለት መጀመሪያ እነሱን ማሳመን አለብን ስራው ላይ። ስለዚህ እሷን እናስራታለን እኔና አንቺ። ከዛ በኋላ አንቺን ማሰር ነው። ያን ያክል እኮ አይደለም። በቃ ኖርማል ነው ስራው። ቀለል ያለ ነገር ነው። ምንም የሚያሳስብ ነገር የለውም። መጀመሪያ እሷን እናስራታለን። ለምን ከእሷ ልንጀምር አይሻልም? አረ ችግር የለውም። ያው ነው እኮ ምንም ችግር የለውም። አንቺም እሷም አንድ ናቸው። ወይኔ የሞተረ እና ያው አዘጋጅቼ ነው የመጣሁት። በነገራችን ላይ የስራ ሰው ነኝ አይደል? በጣም የስራ ሰው ነኝ። አይ ለጊዜው ይሄ ነው። ከዛ ግን ስትሰሩ ምናልባት እነሱ መሞከሪያ ስለሆነ ችግር የለውም። እጅሽን ወደኋላ አድርጊልኝ አንዴ። በት መምሰል ስላለበት በደንብ መታሰር አለበት። እስኪ አንቺ አግዙኝ። አስመስላለሁ ነው ያንተ አርገሽ ተጣጣ። አይ ያለ እነሱ እንትን እንዲሉ አዩሽ ወደ ኋላ አይ እና ማለት ጣላፊ ነሽ እንዴ? ኧረ አይደለም ለማሳመን አጠበቅሻት እንዴ? ኧረ አላጠበቅኳትም። ግዥኛ እንደ እውነት መምሰል አለበት። ያሰራት እኮ ከዚህ በላይ ተምስላት መጠኛ ከፊት ለፊታችን ነው የሚቀርበው። ጀርባችን ሆነሻል እንዴ? ስራ እኮ ነው። እንዴት ነው አሁን? አሪፍ ነው በጣም በቃ አንቺ ቁጭ በይ። ጀርባችን ነው ፊት ጀርባችን አይቀርም መቼስ። ይሄንን ግን ብታወልቂ ጥሩ ነበር። ይሄኛው ታዲያ አሁን እሷ እንዳሰርሻት ለኔ ስለማይመቸኝ አውልቂሽ። እሺ እስኪ ቆይ አንዴ እዚህ ጋር ታግዥኛለሽ? ምን ነው? አይ እዚህ ጋር በደንብ መታሰር ስላለበት መንቀሳቀስ ራሱ ከበደኝ። አንቺ ወይ ኧረ ኖርማል ነው እና አንቺ ያነሰ ነው። ኖርማል ነው። ስራ እኮ ነው። ምን ሆናችኋል እንዴ? በገመድ ነው ልጅቷ። ግን ቀስ አክቲ ላይ በጣም ጎበዝ ነው። ወይኔ በላቸው ስራ ራሱ ትችላላችሁ። አሁን ልምምዱን በደንብ ወደፊት እንደዚህ አይነት ስራ ስታመጪ ድብድብ ያለው ነገር ነው። አሁን ቆይ ታዲያ እንዴ ነው ማመጣው? በጣም ነው ማጥቀሽ ያሰርሽኝ እኮ ለትሩራቱ እንዴት ነው የሚሰራው? ነው ለማንገባኝ ችግር የለውም። አሁን አሳያችኋለሁ እንዴት እንደምታመጣ። እሱ ዘዴ ያለው አንድ ሴት ልጅ ታግታ እንዴት ማምለጥ እንደምትችል እኔ ሳላሳያችሁ በፊት እስኪ እናንተ አሳዩ። እኛ እስኪ ያሳየን ተራግጭና አሁን በደምብ ስታሰሽ ገባሽ? ያኔ ዳላ አርጋችሁ ነው መታሰሩን አይደለ? ምን ያው አሁን እኮ ለማስታወቂያ ለመስራት ነው እንጂ የምር ብትታገቱ እንዴት ነው ማምለጥ የምትችሉት? አልኩሽ ያንን ሰው ፍለግ ያለውን ሰው ከዚህ ሳላለ አንዱ በቢጫላ እንደ ወንድ ከሆነ በጣም ትራግጫለሽ። መራገጥ እንዲይዘሽ ትራገጫለሽ። ብቻውን ድንገት ያገደቻችሁ ሱመያ ብትሆንስ እንዴት ታመልጣላችሁ? ቆይ እኔ የምልሽ አንቺ ይሄ የግል ጉዳይ ነው። የግል ጉዳይንና ስራን ምን አመጣጣው? ምን አስጠየቀሽ? ሱመያነች እንደ ማስታወቂያ ብታሰራ አይደለም። እንግዲያውስ እሺ ሱመያን ምን አልተወጀተልሽ? አሁን ያው ስለሰራሽ ነው የምጠይቂኝ። አንቺ ምን አለባሽ? እኔ ባሌን አሳብዳይረን ካልደረሰችው በኋላ እኔ ከሷ ምን ፈልጋለሁ? ምንም አልፈልግም። አቦ ስራውን አሰሪ ነው ወይ? ለማንኛውም ሰርፕራይዝ አለሽ። ሰርፕራይዝ አለሽ አቤት እዚህ ከቡኒ ምን ያህል እንደደነገጠች ንግስት ሱመያ። ምን ልታረጊ ነሽ? ምን ልታረጊ ነሽ? ምን ልታረጊ ነሽ? የሁለት መቶ ሺህ ብሩ ስራችሁ ይሄ ነበረ። አንቺ ያለችው ነሷል እንዴ? ንግስት ሱመያ እኔ ታች ከምንም አይነት ጸብ የለብኝም። ቪዲዮ ብቻ ለመስራት ነበር። እውነት
አሁን አልፈራትም እያላችሁ አልነበር እንዴ? መቼም አልፈራትም። አሁን ቢሆን ይችላል ጉድ ያደረገችኝ ይቺ አሽቃባጭ መነጸብ የለብኝም ደግሞ ታውቂናለሽ አይደለ? እኔ ቪዲዮ ለመስራት ላላ ተደርጎ ኃይለኛ ስለሆነ እኔ ከአንቺ ጋር ጸብ ኖሮብኝ አይደለም። እንደገና ደግሞ ታውቂያለሽ ባለቤት ባለው እንጂ ጓደኛ ነው አይደል? ባለቤት ታውቂያለሽ። ለዛ ስትይ አንቺ ፍጪ በጣም ትልቅ ሰው ሱመያ ማለት በእውነት በጣም ትልቅ አይብሮ ለቀቀችው። ምን ታቸው በቃ ሽንቷን እየሸናች ነው። አንቺ እንደዛ ስትምጣጭ የነበረው ለዚህ ልብሽ ነው። አሁን ከኛ ፈልገሽ አንቺ ወድ ከሆንሽ ነው ፍቺ እናይዋጣለን። አንቺ ጤነኛ አይደለ? እኔ እኮ እኔ በቪዲዮ ብዙ ጊዜ ገልጬልሻለሁ። አዩ እኔ አንቺን አልጠላሽም። ለምን ትጥምርሽ? ምን አርጊ ነው አንቺ ራስሽን አርጊ ነው የምትይኝ? እኔ አንቺ ቀውስ ነሽ እኮ ቀውስ ነሽ። እኔ ፈርችሻለሁ፣ በጣም ቀውስ ነሽ። አንቺ ደግሞ ሳይድና ያገባሽው ኦሸና ያገባሽው ምን ላርግሽ? እኔ ላላተውኝም። አንቺ ቪዲዮ መስራት ከሆነ የምትፈልጊው ቢያንስ ስለኔ እንደዛ የምትቀባጥሩ ምንድን ነው? ተውኝ አልኳችሁ። ለምን ታስሞላላችሁ? ነው እኔ እንደዛ የምታደርጉኝ? አንቺ እሷስ እሺ ጣውንቴ ናት። አንቺ ምንድን ነሽ ንገሪ። ሳይድ ምንሽ ነው? ሳይድ ምንሽ እንደሆነ አስረጂ። ሳይድ የባልሽ ጓደኛ ነው? ባልሽ ነው? ውሽማሽ ነው? ምንሽ ነው? ሳይድ የባሌ ጓደኛ ነው? ወንድሜ ነው። እና ለምንድን ነው እንደዛ የምታወሪው? እኔ ወንድሜ ነው። እኔ ቪዲዮ ለመስራት ብቻ አለ ሄድ ነው ብቻ። እውነት ይኸው አሁን ይኸው አብዶ ጫት እየቃመ ነው ያለው። ወይኔ ወንድሜ የአንቺ የራስሽን ህይወት አትኖሪም? ከባልሽ ጋር አሰሪም ቪዲዮ መስራት ከፈለግሽ እንደ ቪዲዮ ሪአክሽን መስራት ከፈለግሽ እንደ ማንኛውም ዩቲዩበር በስነ ስርዓት አሰሪ። ምን ላድርግሽ እኔ እንደ አንቺስ እኔ መጥቼ እኔ አግቢው ብዬሻለሁ እንዴ? አንቺ እኔ ታውቂኛለሽ እንደ በፊት አብሮ አደግሽ ከሰይድ ጋር ነው። አብሮ አደግነትሽ ከሰይድ ጋር ነው። እኔ ልጆች እናት ነኝ። ምን ላድርግሽ? ያው አገኘሁሽ ባገኛት ምናምን ባልዘለዝራት ብትይ ምን ታመጪ ነው? እኔ የምታገኘውን ሰው በሙሉ እኮ ፍቺኝና እናውራ፣ እንደ ሰው እናውራ፣ ፍቺኝና እናውራ። እኔ እንዳንቺ አይደለም ፈታሻለሁ። ቃውስ ስለሆንሽ ምንድን ነው እንደዚህ የሚያደርግሽ? እኔ ጣውንትሽ ነኝ? እኔ ጠላትሽ ነኝ? ጣውንት እንኳን ጣውንት ነን። ምንሽ ነኝ እንጂ አንቺ በኦዝ ቢላ ምን ሸይጣን ረጅም አንቺ አብረሽ የሚሄድ ጅኒ ያለ እንዴ? እንዴ ቆይ እኔ ከዚህ በኋላ ስለኔ ታወራላችሁ ወይስ አናታችሁን ብዬ እጄን ለመንግስት ነው የምሰጠው? እንደ ብንገናኝ ምን ልታመጭ ነው? ተይኝ። እኔ እንዳንቺ ወጣጣ አይደለሁም፣ የልጆች አሳዳጊ ነኝ። ደግ ያደረኩኝ እንዳንቺ እኔ እንዳንቺ አይደለሁም፣ ልብ አለኝ። እኔ እንዳንቺ አይደለሁም። አንቺ ቀውስ ነች ትፈጠር። አንቺ ስርዓት ያዥ። አንቺ ደግሞ በተለይ አንቺ እንዳትናገሪ። አታውቂኝ፣ አላቅሽ እንዴ ምንድን ነው አላቅሽም፣ አታውቂኝ። አናትሽን ነው የምልሽ በዚህ እንዴ እንዳታወሩ ከዚህ በኋላ ቪዲዮ ላይ እንዳታወሪ ስለኔ። እኔ ለምን ታውቃላችሁ? እዚህ ቤታችሁ ድረስ ያገኘኋችሁ ውጭ ላይ ምን እንደማረጋችሁ እንድታውቁ ፈልጌ ነው። እሺ ቤታችሁ ድረስ የመጣሁት። ስለዚህ በተለይ አንቺ ከዚህ በኋላ ስለኔ ብታወሪ ቤት አይደለም አንቺን ያርገኝ ምን እንደማረግሽ ነው። አሁን አንድና አንድ ስለኔ ማውራት ታቆማላችሁ። በተላችሁ ስለኔ ማውራት ታቆማላችሁ ወይስ እዚህ ጋዝ አልከፍክፌባችሁ ለኩሻችሁ ሄድ ወይስ አናታችሁ ልበላችሁ? አዩ ደግሞ ብቻ እንዳልመስላችሁ። እሺ አሁን ግቡ ካልኳችሁ እዚህ ቆራርጣችሁ ስጋችሁን በሩብ ነው ለውሻ የምሰጥላችሁ። እሺ እዚህ መኪና ከከፈትኩኝ እንደ አታውሩ ስለኔ። እኔም ስለ እናንተ አላወራም፣ እናንተም ስለኔ አታውሩ። ቪዲዮ መስራት ከፈለጋችሁ መፍታችሁ ነው። ምንድን ነው ደግሞ የምትገለማመጥ? እናወራም። አሁን ፍቺ ከቤቴ ውጭ ከማላ ስላንቺ አላወራም። በቃ አለቀ። ይቅርታ ጠይቁኝ። አንቺም ይቅርታ ጠይቂ እኮ በቃ ሱመያ ይቅርታ ካሁን በኋላ ስላንቺ አናወራም። ይቅርታት እንደ ሰው እንደ ኸልቃላ ይቅርታ ትጠይቃላችሁ ወይስ አናታችሁን ልበላችሁ በዚህ በቃ ሱመያ ይቅርታ። በተለይ አንቺ ፊትሽ ራሱ የሆነ ሙጥ ነገር ነበር ማለት ነው። አንዴ ምንድነው አንቺ ምን አገባሽ? እሷ ነች እያወራች አንቺ ተሞጣሙጂ። አንቺ ሰውን በመማታት ነው የምታምኚው። አንቺ በመሞጣመጥ ምን አይነት ጓደኛ ማቾች ናቸው? ይቅርታ አልሽ አይደለ? በቃ ይቅርታ በስነ ስርዓት በሉ። ይቅርታ በስነ ስርዓት ትሉኛላችሁ አትሉኝም? ወይ በቃ አሁንስ በዛ አንልሽም። በቃ አንልሽም። አንቺ ብለምታ ትሞጣሞጪው ወይ አዩ ምን ያህል እንደደነገጠችው ሰማሽ? መጀመሪያ ይቅርታ ብዬሽ ቡኒ በጥሽ ሱመያ እሺ
ከአሁን በኋላ ባለትዳር ወንዶች የምትቀሙ ቺኮች ስሙ። ተፈትቻለሁ ብለሽ ወራጫለሁ በዚህ ሚስማር ይኸውልሽ እንዲህ ነው የምጠርዝሽ። እሺ ጫለሁ ታይሽ ሚስማሩ ነው እንዲህ ነው። እሺ ማንግላሽን ማንጋጋሽና በዛ ላይ ደግሞ ብቻዬን መስዬሽ እንጣጥ እንዳታርፈሽ ተቀመጭ። እግሯን ፍቻት። ተነሽ አሁን አንቺ ተነሽ ዘይጅ ወንበር ላይ መነሳት አቃተሽ። ቀዝነሽ አንዴ ተነሽ። ሽንታ ዘይጅ በቃ ተነሽ። እንዴ ረጅም ሰዓት የታሰረች አትመስልም። እጇ እንዲህ ተነሽ። ስራ በተግባር ያሳየችው ሱመያ ማለት ነው። በወሬ አይደለም። እስኪ ዝር ከይኝ እኔማ ትቸሻለሁ። ሂጂ አዩ ጎበዝታለች። ምኑን ታያለሽ? አዩ አሁን አንቺስ አዩ ላይክ እና ሼር ያደረጋችሁ ሁለተኛ ስለኔ ስሜን ታነሻለሽ። ወይኔ ንግስት ሱመያ እውነት ንግስት አልደግሞ አላነሳም። ስሜን ሁለተኛ እንዳጣች ሁለተኛ ስሜን እንዳጣች ነው። አያችሁ ጥጋብሽ ራሱ እንደ ስነ ስርዓት ያይሽ። ሁለተኛ ስሜ እንዳጠሪ በዚህ አናትሽን ነበር ማለት አሳዛኝ። ካሜራውን አምጪና በቃ እንሂድ። ሰራችበትን ሂጃብ ስጦታ ውሰጁ። እሺ ሂጃቡን የታሰርሽበት ነው። ፍቺና ልበሹ